የጥያ ዓለም አቀፍ መካነ ቅርስ እንደ አውሮፓውያን አቆጣጠር በዓለም አቀፍ የሳይንስ የትምህርትና የባህል ድርጅት ዩኔስኮ ከተመዘገበ ከዛሬ 4 አስርት ዓመታት በፊት ነው። ይሄ ማለት ደግሞ ሳይለማ ሳያድግ የቆየባቸው ጊዜ እንዳለ ሆኖ አሁን እንደምናየው የጥያ ዓለም አቀፍ መካነ ቅርስ በበርካታ በሀገር ውስጥና በውጭ ሀገር ቱሪስቶች የሚከበብ እጅግ በጣም ማራኪና ውብ የሆነ ስፍራ ነው። አለኪ ተሶዶ ይለዋሻለሽ ባህልኛ በልቃቲ ሞሊ በሩሞው ይደንቂ ሰራኛ ታነኛ ዛኘሊ ማጣሂ በዛካቻ ማሌ አርዴ ተቂበለው ባሶዶ ባለም ቦይዘማ እንደ ሀገር ከምንጊዜውም በላይ መንግስት የቱሪዝም ሀብቶችን በማስተዋወቅና በከፍተኛ ደረጃ በማልማት የጎብኚዎችን ቀልብ በመሳብ ከዘርፉ በርካታ ቢሊዮኖች ብር ከማስገኘትም ባሻገር ለብዙ የሀገሪቱ ዜጎች የስራ ዕድል መፍጠር ያስቻለ ስራ እየሰራ እንደሚገኝ ይታወቃል። በማዕከላዊ ኢትዮጵያ ክልል የምትገኘው በበርካታ የቱሪዝም ገጸ በረከቶች የታደለችው የምስራቅ ጉራጌ ዞንም ለዘርፉ እድገት የበኩሏን ድርሻ እየተወጣች ትገኛለች። የባህላዊ፣ ሃይማኖታዊ፣ ታሪካዊ ስፍራዎች፣ መካነ መቃብሮች፣ የተፈጥሯዊና ሰው ሰራሽ ቅርሶች ባለቤት የሆነችው የምስራቅ ጉራጌ ዞን በሚገባ ታውቀውና ለምተው ባሏት በቱሪዝም ሀብቶቿ ልክ ለመጠቀም እየተደረገ ስላለው ጥረት ያስረዱት የባህልና ቱሪዝም መምሪያ ኃላፊዋ ወይዘሮ ቡክታዮ ጸጋዬ በሶዶ ወረዳ የሚገኘው የጥያ ዓለም አቀፍ መካነ ቅርስና የፋጦ ትክል ድንጋይ በማስተዋወቅ ይጀምራሉ። የጥያ ዓለም አቀፍ መካነ ቅርስ እንደምትመለከቱት 41 የቆሙ ተክል ድንጋዮች ያሉበት እጅግ በጣም ቁመታቸው ረጃጅምና አጫጭር ብለን የምንለያቸው የመካነ ቅርስ አይነቶች ያሉበት ነው። በተለያዩ ዓመተ ምህረቶች እዚህ ከ12ኛው ክፍለ ዘመን ጀምሮ ጀግኖች አባቶቻችን ጀግኖች እናቶቻችን ሲያርፉ የተቀበሩበት መካነ ቅርስ እንደሆኑ ታሪኮች ያስረዳሉ። የጥያ ዓለም አቀፍ መካነ ቅርስ እዚህ የምናየው 41 መካነ ቅርስ እንደተጠበቀው ሆኖ እዚሁ ሶዶ ወረዳ ላይ የተለያዩ ቀበሌዎች ላይ የተለያዩ ቦታዎች ላይ የመካነ ቅርሶች አሉ። አሁን ቀጥሎ የምንሄድባቸው ልክ እንደ ፋጦ ተክል ድንጋይ ወይም ደግሞ መካነ ቅርስ ሌሎችም ጊሚሴ፣ ፍርሺ፣ ሐሙስ ገበያ የሚባሉ ቀበሌያቶች ላይ ልክ እንደ ጥያ መካነ ቅርሶች ይገኛሉ። ይሄ ማለት ደግሞ ለጥያ መካነ ቅርስ መነሻ የሆነው እዚሁ ዙሪያ ላይ ያለው መካነ ቅርስ ነው ተብሎ በአፈ ታሪክ ይነገራልና ጥናቶችም የሚያመላክቱት እሱን ነው የሚሆነው። ሌላው የጥያ ዓለም አቀፍ ቅርስን ተንተርሶ በጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ አስጀማሪነት በማዕከላዊ ኢትዮጵያ ክልል ህዝቦች፣ በአካባቢ ባለሀብቶችና ተወላጆች እንዲሁም በቅርስ ጥበቃ ባለስልጣናት ድጋፍ እየተገነባ የሚገኘው የማስፋፊያ ሜጋ ፕሮጀክቱ ሲጠናቀቅ የጎብኚዎች ቁጥር በማሳደግ ጥያን የቱሪስት ዋነኛ የዓይን ማረፊያ ያደርጋታል ተብሎ ይጠበቃል። ለማስፋፊያ ፕሮጀክቱ አጠቃላይ ሁኔታ የምስራቅ ጉራጌ ዞን ባህልና ቱሪዝም መምሪያ ኃላፊዋ ወይዘሮ ቡክታዮ ጸጋዬ ያስቃኙናል። ይህ የጥያ ዓለም አቀፍ መካነ ቅርስ ከቅርብ ጊዜ ወዲህ በጠቅላይ ሚኒስትራችን በክቡር ዶክተር አብይ አህመድ ኢኒሼቲቭ እየለማ እየበለጸገ ያለ የቅርስ መዳረሻ ነው። ዓለም አቀፍ ቅርሶቻችን ላይ የምንሰራቸው ስራዎች የምናወጣቸው ሀብቶች ብዙ ጊዜ ቱሪስቶቻችን መጥተው ከመሄድ ባሻገር እዚህ አርፈው ትልቅ የገቢ ምንጭ እንዲሆኑ የሚያደርጉ ናቸውና ዞር ብለን ለማየት እንሞክራለን። የጥያ ዓለም አቀፍ መካነ ቅርስ ከቅርሱ ባሻገር ለአካባቢው ማህበረሰብ እጅግ በጣም የኢኮኖሚ ምንጭ ሊሆን የተዘጋጀ ትልቅ አቅም ሊፈጥር የሚችል ዓለም አቀፍ መካነ ቅርስ እንደመሆኑ እኔ እዚህ ቦታ ላይ የምናየው የሚያስደምም ተክል ድንጋይ የሚያስደምም ቅርስ እውነት ለመናገር በሀገራችን ላይ ካሉ ቅርሶች ቀደምት እንደሆነ ሁላ ለማዕከላዊ ኢትዮጵያ ደግሞ ብቸኛውና አንደኛው ነው በዩኔስኮ እንደመመዝገቡ። ስለዚህ ዞናችን ይሄን ቅርስ ለማልማት ይሄን ቅርስ በተገቢ ሁኔታ ለመጠበቅና የዓለም መዳረሻ ለማድረግ ሰፊ ስራ እየሰራ ነው። አርዴ ተቂበለው ባሶዶ ባለም ቦይ ዘማሌ 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 የገሰብ ዘማሌ ዘማሌ
በምስራቅ ጉራጌ ዞን የምትገኘው ሶዶ ወረዳ ከጥያ ዓለም አቀፍ ቅርስ ተመሳሳይነት ያላቸው በቁጥር በርከት ያሉ ጥንታዊና ታሪካዊ መካነ መቃብሮች የሚገኙባት ስትሆን እንደ ፋጦ ቀበሌ የሚገኙ ትክል ድንጋዮች በቀጣይ ሰፊ ጥናትና ምርምር የሚሹ ቅርሶች እንዳሏት አመላካች ናቸው። የወረዳው ባህልና ቱሪዝም ጽሕፈት ቤት ኃላፊው አቶ አዳነ መለሰ በወረዳው ስላሉት ጥንታዊ መካነ መቃብሮችና ስለ ፋጦ ትክል ድንጋይ በማስመልከት የሚሉት አላቸው። አሁን የምንገኘው ያው ነው ፋጦ ትክል ድንጋይ ወይም ልዩ መገለጫ ቦታው ገየት ገሬኖ የሚባል ቦታ ነው። ቀበሌው የፋጦ ቀበሌ ነው። ይሄ ትክል ድንጋይ እንግዲህ በወረዳችን ያው የጥያ ዓለም አቀፍ መካነ ቅርስ መገኛ እንደሆነ ይታወቃል። ቀደም ብለን ጥያ ላይ እንዳየነው ሁሉ ጥያ ካሉት ትክል ድንጋዮች የሚያመሳስሉት ብዙ ትክል ድንጋዮች አሉ። እዚህም ገየት ገሬኖ ወይም ፋጦ ላይ ያለው ትክል ድንጋይ እንግዲህ የመካነ ቅርስ ቦታው ብዙ የቀብሮች እንዳሉ የሚያሳዩ ነገሮች አሉ። እነዚህ ቀብሮች የማን ናቸው ብሎ ሲባልም አንዳንድ የጀግኖች ቀብር ጭምር እንደሆነ የሚያሳይ ነገር አለ። ጀግኖችን የምናይበት ምክንያት ምንድነው? ጀግኖች ብለን ስንል ጎራዴዎች አሉ፣ የተለያዩ የጦር መሳሪያዎች እንደነበሩ በሰሯቸው ጀብድ ጭምር መቃብራቸው ላይ ምልክት እንደተደረገ የሚያሳዩ ነገሮች አሉ። እዚህ ላይ ያው እዚህ ክልል ውስጥ ወይም እዚህ ኮር ዞን ላይ ከ97 በላይ ትክል ድንጋዮች አሁን የሚታዩት ብቻ ማለት ነው በቁፋሮ ቢረጋገጥ ከዚያም በላይ ብዙ ትክል ድንጋዮች እንዳሉ የሚያሳይ ነገር አለ። አሁን ላይ ግን ከ97 በላይ ትክል ድንጋዮች እዚህ ኮር ዞን ላይ እንዳሉ ወይም ፋጦ ትክል ድንጋይ 97 አካባቢ እንዳለ የሚያሳዩ ነገሮች አሉ። ዘማሌ 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 እየገሰው ዘማሌ 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 ዘማሌ